የምናሳይበት ትርኢት በመሆኑ በመርሃ ግብሩ ሳምንቱን ሙሉ የሰለሜ ሳምንት በማለት ዝክረ አቡሎን ያሰብንበት፣ በመቀጠል ትናንት ማታ ደግሞ ሰለሜን የመረጥንበት፣ ዛሬ መጨረሻና ዋናው ትርኢት ረዥሙን የሰለሜን ትርኢት የምናሳይበት መድረክ ላይ ዛሬ ሁላችንም ከዚህ ሰዓት ጀምረን ተያይዘን ሰለሜን በዓለም በአፍሪካ የመጀመሪያ ትልቁ የሰለሜ ጭፈራ እንደሆነ የምናሳይበት እንደሆነ እየገለጽ ይህንን ፕሮግራም በማስመልከት አጠር ያለ ንግግር እንዲያደርጉልን በማዕከላችን የሚገኙ የሆሳዕና ከተማ ዋና ከንቲባ አቶ ሳሙኤል ሽጉጤን ጋብዛለሁ። አመሰግናለሁ። እንደምን አደራችሁ። ክቡር አቶ ፋንታሁን ሊበንሶ የሆሳዕና ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ፣ የተከበራችሁ የሆሳዕና ከተማ አስተዳደር የአስተባባሪ ኮሚቴ አባላት፣ ክቡር አቶ አሸናፊ የአፍሪካ ድንቃድንቅ ተቋም ዳይሬክተር እና የዚህ በዓል የክብር እንግዳ፣ የተከበራችሁ የሆሳዕና ከተማ አመራሮች፣ ክቡር አቶ መስፍን ቦጋለ የሀዲያ ዞን ባህል ቱሪዝም ወጣቶች መምሪያ ኃላፊ፣ የባህል ቱሪዝም መምሪያ ኃላፊ፣ ክቡር አቶ ትንሳኤ የሆሳዕና ከተማ የባህል ቱሪዝም ጽሕፈት ቤት ኃላፊ፣ የተከበራችሁ ጋዜጠኞች፣ የሚዲያ አካላት፣ ቲክቶከሮች፣ የሆሳዕና ከተማ ልዩ ልዩ ስፖርት ቤት ተሳታፊ ወጣቶች፣ የዚህ የሰለሜ ለሰላም የ5 ኪሎ ሜትር ተሳታፊዎች፣ ክቡራትና ክቡራን እንኳን በሆሳዕና ከተማ ለመጀመሪያ ጊዜ ወደሚካሄደው የ5 ኪሎ ሜትር ሰለሜ ለሰላም መርሃ ግብር እንኳን በሰላም መጣችሁ። ቀደም ሲል የከተማችን የባህልና ቱሪዝም ጽሕፈት ቤት ኃላፊ ለመግለጽ እንደሞከረው ሰለሜ ማለት የሀዲያ ባህላዊ ጭፈራ ነው። ሰለሜ ውብ፣ ቆንጆ፣ ሎጋ፣ ቀይ ከሆነች ሴት የመጣ ስያሜ ነው። ጭፈራው ደግሞ መያያዝን፣ አንድነትን፣ ወጣ ገባ ያለውን የማስተካከልን፣ መሪን የመከተል የሀዲያ ባህላዊ ትውፊት ነው። ይህ ትውፊት ወደ ወጣቱ ትውልድ ወደ ቀጣይ ትውልድ ማስተላለፍ ግዴታ አለብን። ይህንኑ ታሳቢ ያደረገ የሆሳዕና ከተማ ባህልና ቱሪዝም ጽሕፈት ቤት ይህን ትልቅ መርሃ ግብር በተለያዩ ኢቨንቶች የህዝባዊ ባህላዊ የሆነውን የሰለሜን ዘፈን ለዘመናት ሲያቀነቅን የኖረው በመካከላችን ዛሬ ያልነበረውን ወንድማችን አቡሎን ከማስታወስ ጀምሮ ሚስ ሰለሜን መምረጥ እንዲሁም በመጨረሻ ማሳረጊያ ላይ ደግሞ የ5 ኪሎ ሜትር ውድድርን እንድናዘጋጅ ያደረገውን የሆሳዕና ከተማ ባህል ቱሪዝም ጽሕፈት ቤትን እንዳመሰግን ይፈቀድልኝ። ከዚህ በተጨማሪ ይህን መልእክታችንን ሰምቶ ወንድማችን አሸናፊ የአፍሪካ ድንቃድንቅ ተቋም ኃላፊ በኢትዮጵያ ውስጥ በርካታ በአፍሪካ የሚመዘገቡ ድንቃድንቆችን የክብር መዝገብ ላይ እንዲመዘገብ የማድረግ ስራ የሚሰራ ነው። ለሰለሜ ከፍተኛ ክብር በመስጠት የሆኑ ቲክቶከሮችን በማታ ሚዲያ ላይ ቻለው እነ ስፒድ ሾው ኢትዮጵያን ጭምርና ሌሎች ታዋቂ ቲክቶከሮችን ጭምር ይዞ በመምጣቱ በሆሳዕና ከተማ አስተዳደርና በራሴ ስም አመሰግናለሁ። ከዚህ በተረፈ ይህ ትውልድ ሰለሜ ብቻ ሳይሆን የሀዲያ ባህል የሆኑት እንደነ ሂቦንጎ ሌሎች ባህሎችን ለቀጣይ ትውልድ በዘመናዊ ባህል እንዳይበረዝ ጠብቆ የማቆየት አደራ እያልኩኝ በዛሬው ዕለት የታሰበው የ5 ኪሎ ሜትር የሰለሜ የሩጫ ውድድር በይፋ ከፈተ መሆኑን አበስራለሁ። አመሰግናለሁ። እሺ፣ እናመሰግናለን። እጅግ የተከበሩ አቶ ሳሚን የሆሳዕና ከተማ ከንቲባን እናመሰግናለን። ክብራትና ክብራን፣ አሁን ቀጥታ እንግዲህ የፍጻሜውን ፕሮግራም ለማየት መጀመሪያ መነሻው መደረግ አለበትና ይህንን የሰለሜን ትርኢት የሚመራልን የሀዲያ ባህል ቡድን ወደዚህ ወደ መነሻው ቦታ ይመጣል። የሀዲያ ባህል ቡድን ወደዚህ ወደ መነሻው ቦታ ይመጣል። እሺ፣ ከዚህ በመቀጠል አዋቂዎች በአዋቂ ደረጃ ነው የምናልፈው። ተሜስ ጅም ቤት
የተሜ ቤት ስፖርተኞች፣ ከዛ የታሜ ፊትነስ፣ ከዛ ደግሞ የዳኒ ፊትነስ እያለን እንቀጥላለን። ወደዚህ ትመጣላችሁ ማለት ነው። አዎ እንግዲህ አሼና ከንቲባ ነው የሚያስጀምሩት። ክብር ከንቲባውና አሼ ነው የሚያስጀምሩት። እስቲ ወጣቶች አስተባብራ አምጧቸው ስፖርት ቤቶችን። እስቲ ህፃናት በመጨረሻ ነው የምትቀጥሉት። ህፃናት በህፃናት ነው የምትቀጥሉት። እሺ የአዋቂ ምድብ መጀመሪያ አዋቂ ስፖርተኞች ስፖርት ቤቶች መለ ኢንተርናሽናል፣ ዩኒቨርሳል፣ አብኪዶ፣ ቴኳንዶ፣ ቻንኩንዱ እንዲሁም ደግሞ ያባ። እሺ በአዋቂዎች እንጀምራለን። በአዋቂዎች በአዋቂ ነው የምንጀምረው። በአዋቂ ነው የምንጀምረው። የአዋቂ ነው የሚጀምረው። ክብራትና ክብራት የሰለሜ ለሰላም የሰለሜ ለሰላም። እሺ የአዋቂዎች ይቀጥላል። የአዋቂዎች ይቀጥላል። የአዋቂዎች ይቀጥላል። ከሰብስጋ ቶቱ ፈጽሞ መቆራረጥ አይቻልም። በነገራችን ላይ አዎ ይህ እናመሰግናለን። ይህ ስርዓት በዩኔስኮ መዝጋቢዎች በድሮን እየተወሰደ ስለሆነ እናመሰግናለን። የጸጥታ አካላት ከኋላ የቆሙትን ወይ መረዳት ወይ